ሰላም ጤና ይስጥልኝ ውድ የዩቲዩብ ቤተሰቦች እንዴት ናችሁ? ይኸው በሌላ ቪዲዮ መጥቻለሁ። ለዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ የሆናችሁ ደግሞ ላይክ አድርጉ ማለት ነው። በጣም የገረመኝ አብርሽ ሆስፒታል መግባቱን ሩታ አልሰማችም። በጣም ውሸታም ናት ሩታ። ሲጀመር እሱ ሆስፒታል መግባቱን ሰምታለች፣ አውቃለች፣ ግን ሄዳ አልጠየቀችውም። አልደወለችለትም። ሲጀመር ደግሞ ጓደኛው ማለት ነው። የምን ማሽቃበጥ ነው? ለምን ቪዲዮ ኮል አታወሪውም? ለምን አትጠይቂው? ምን አገባት ሩታ? ሲንዘላዘል በቃ ሲጀመር ለሩታ እኮ አይሆንም። አብርሽ ሄርሜላ ነበር እንዴ ስታስታምም የነበረው? ስለዚህ እዚህ ጋር ሩታ ሲታመም እሷን ፍለጋ ጤነኛ ሲሆን ሄርሜላ ጋር የሚሄድበት ምክንያት ካለ ሩታ ደግሞ ራሷን ኮራ ማድረግ አለባት። ምን አገባኝ ማለት አለባት እንጂ ሄዳ የመጠየቅ ግዴታ የለባትም። እውነት እኔ እንደዚህ ላደረገኝ ወንድ ለምን ድብን ክርችም አይልም? ምን አገባኝ እንጂ። እና ሩታ እውነት ጥሩ ነው ያደረገችው። አሁን መተው እንዴት አትጠይቂውም? ለምን አልደወልሽለትም? ቪዲዮ ኮል እንኳን ማውራት ነበረብሽ ምናምን ብላ ያሽቃብጣሉ። እዛው ከሄርሜላ ጋር እንትን ይበል። ምን አገባት ሩታ? እንደውም እሷ ልጅ እውነቴን ነው፣ እኔ ብዙ ጊዜ ተናገራለሁ፣ የራሷን ህይወት ለምን አትኖርም? እውነት አሁን ቤተሰብ ላይ ሸክም ሆናለች ሩታ ራሱ ከነ ልጇ ማለት ነው። በጣም ነው የሚገርመው። ግን በአንድ በኩል ደግሞ ሳስባት አላወቀችም ነው የሚሉት ማለት ነው ጓደኞቿ። ሩታ አላወቀችም ስትሰማ ደነገጠች ይላሉ ውሸታሞች። ሰምታለች፣ ታውቃለች አብርሃም ሆስፒታል እንደገባ መጀመሪያ እንደውም ለእሷ ነው የተነገራት፣ ለሩታ ማለት ነው። እና እናንተ ብትሆኑ ምን ታደርጋላችሁ? በእውነት በሩታ ቦታ ብትሆኑ እናንተ ምን ታደርጋላችሁ? በጣም የምትወዱት የምታፈቅሩት ሰው የልጅ አባት ነው የምትሉት ወድ ከገዛ ጓደኛችሁ ጋር ሲርመጠመጥ ሲልከሰከስ ብታዩት አይደለም ሆስፒታል ቢሞት እንኳን ዞር ብላችሁ አታዩትም። ምክንያቱም ልባችሁን ቅስማችሁን የሰበረው ይሄ ሰው እና ሩታ እውነቴን ነው የምላችሁ በጣም ጀግና ናት። አለመሄዷ፣ አለማውራቷ፣ ስልክ አለመደወሏ ምናምን። እኔ እኮ የሚገርመኝ የአብርሽ ጓደኞች አንዴ ሄርሜላ ጋር ከስርስር ወይ ሄዳሉ አብርሽ ሲሄድ፣ አንዴ ደግሞ ከሩታ ጋር ሲሆን ደግሞ ከሷ ስር ይሄዳሉ። እንዲህ አይነት አሽቃባጭ ጓደኛ እኔ በጣም የሚያስጠላኝ፣ ለዛም እንደሆነው ማለት ነው። ልክ እንደ ዳንኤል እና እንደ ኤፌሶን። አሁን ለምሳሌ ጽጌ የዳኒ ጓደኞች ራሱ ዳኒ ከጽጌ ጋር ሲሆን ከስርስራቸው ይሄዳሉ። ከዛ ሲጣሉ ደግሞ ከኤፌሶን ጋር ሲሆን ደግሞ ዳንኤል ከሷ ስር ይሄዳሉ። ግራ እኮ ነው የሚያጋቡት የሁለቱ ነገር እውነት። እኔ በሆን ቁጭ ብዬ አውርቼው ምርጫውን እጠይቀዋለሁ። በቃ አሁን አብርሃም ምርጫ ነው መጠየቅ ያለበት። እሷን ባለፈው መጥቶ ይቅርታ ጠይቋታል፣ ሩታን ማለት ነው። ሩታ ይቅርታ ጠይቋት እሺ ብላለች፣ ይቅርታውን ተቀብለዋለች። ከዛ ሄርሜላ ደግሞ ፍቅሯን ገለጸችለት እንደምታፈቅረው። ዛሬ አይደለም ስለነገረች ሲሆን በፊትም ትወደዋለች፣ ታፈቅረዋለች። ግን እሷን ልጅ ማራቅ ያለበት አብርሃም ራሱ ብቻና ብቻ ነው። ገባቸው? ያን ሰዓት ግን ከባድ ነው። እውነቴን ማንን እንደምታምኑ አላውቅም። አሁን ሚዲያ ላይ የምታዩት ነገር አንድ ሚስት ይዞ ሌላ የእሱ ዲቃላ ቤተሰቦቹ ተሸክመው እንደገና እሷ እየወጣች እየተረመጠመጠች ቤቷ እየመጣች ለቤተሰብ ክብር ራሱ ቆጥሮ አይደለም ጋይዝ። ቤተሰባችሁ ማስከበር አለባችሁ። ከቀረ አንዴ ነው መቅረት ያለበት። ለህይወታችሁ ራሱ ጥሩ አይደለም ይሄ አብርሃም የሚባል ሽልጥልጥ ወንድ በጣም እኮ ነው የሚያስጠላው። ስሉች እውነት ስራው የሆነ የህፃን አይነት ስራ። እኔ ራሱ የሆነ ትዳር ወይንም ደግሞ የትዳር ህይወት ራሱ በቅጡ የሚያውቅ ልጅ አይደለም ሲጀመር አብርሃም። አንድ ሄርሜላ ጋር አንድ ሩታ ጋር ምን አይነት የሆነ ውስብስብ የሆነ ልጅ ነው አንድ ቦታ ነው በቃ ተሰብስቦ መቀመጥ ያለበት ወንድ ልጅ አይደል እንዴ? ወይ አንዷን መተው አለበት ወይ አንዷ ጋር ሄዳል፣ ይቅርታ ይጠይቃል። ከዛ ደግሞ እሷ ጋር ለምን አፈቀርሽ ለምን እንዲያልሽ ይላል። ሴታ ሴት
አረ እንዲህ አይነት ወንድ በጣም ነው የሚደብረው በእናታችሁ እንዴ። እና ጓደኞቼ እውነት የወንድ ጓደኛ ስትይዙ ምረጡ። የወንድ ጓደኞቹን እውነት እንዳታምኑ። አሁን የአብርሃም ጓደኞች ናቸው እንዴ ህይወቱን እያበላሹ የልጁን እረፍ በላ እንኳን የሚመክረው አንድ ጓደኛ የለም። ማሽቃበጥ ብቻ ነው የያዙት ከስር ስራቸው እየሄዱ ማለት ነው። እና የዩቱብ ቤተሰቦቼ ሰብስክራይብ ማድረጋችሁን አትርሱ። እናንተ ሀሳብ ስጧቸው በየቪዲዮቸው እየገባችሁ ትክክል እንዳልሆኑ ማለት ነው። በእኔ በኩል ትክክል አይደለም አብርሃም የምለው እና መልካም ጊዜ መልካም ቆይታ። ከሌላ ሴት ጋር ቻት ያደርጋል። አሁን እዮሃ ሚዲያ ላይ ቀረበችዋ ልጅ እሷን ሳይ ትዳር አይደለ ጓደኛ መያዝ ራሱ በጣም ነው የሚያስፈራው በአሁን ሰዓት ላይ። በጣም ነው የሚገርመው እውነት። እና እኔ ሩታ በጣም እያሳዘነች ነው። ስለ እውነት ነው የምላቸው። አሁን ተረጋግታ እንኳን ልጇን እንዳታሳድግ እና እኔ የምመክራችሁ ነገር ቢኖር ለእናንተ አሁን ሩታ እንዳያቸው ስራ የላትም። ሚዲያ ብቻ ነው እሷን እየጠቀማት ያለው። ስራ የላትም። አብርሃም ደግሞ ስራ አለው። ኤርሜላ ደግሞ ስራ የላትም። እነዚህ ሴቶች ስራ ስለማያውቁ ሚዲያ ላይ ተለጥፈው ያችን ገንዘብ እየለቀሙ ትዳራቸውን ይመራሉ ማለት ነው። አይከብድም? አሁን ሩታ ስራ ቢኖራት አብርሃምን እግርህን ብላ ብላ ልጇ ማሳደግ ትችላለች። ግን ስራ የላትም። ገባችሁ? መጀመሪያ እናንተ ጓደኛ ከመያዛችሁ ትዳር ውስጥ ከመግባታችሁ በፊት ሴቶች ልምከራችሁ፣ ስራ ያዙ፣ ትከበራላችሁ። እራሳችሁን አይደለ ቤተሰብ አይደለ ልጃችሁ ቀጥ ለጥ አድርጋችሁ ያለ ባል ማሳደግ ትችላላችሁ። ስለ እውነት ነው የምላችሁ። አሁን አብርሃም እኮ ሁለቱም ላይ የሚጫወተው ኤርሜላ ላይም ጽጌ ላይም ማነው ሩታ ላይ የሚጫወተው እነሱ ስራ የላቸውም። ገባችሁ? እና እሱ ገንዘብ ስላለው ነው እንዲህ የሚጫወትባቸው። እና አንዳንዴ በጣም ነው የሚያስጠላው እውነት። እኔ ሩታ እንጃ በጣም እያሳዘነች ነው። ባለፈው ራሱ ቤተሰቦቿ እኮ አባረሯት ነበር፣ በቃ ካልወጣሽልን ብለው ማለት ነው። አስቡት እዚህ ጋር በቃ እነሱ ወጥተው አብረው መኖር የማይችሉ ከሆነ እሷ ቤተሰቧ ጋር በስርዓት ተጠቅልላ ተቀምጣ ስራ ገብታ ልጇን ማሳደግ ልክ እንደ ሌሎች እህቶቻችን ስራ ገብታ ልጇን ማሳደግ አለባት እንዴ። የእሱ ዲቃላ ቤተሰቡ